ልጃችንን መጉዳት የመሰለ መጥፎ ሐሳቦች ወደ አእምሮአችን የሚመጣ ከሆነ ልጅ በተወለደ ቅጽበት ከእናቱ ጋር በጣም ጠንካራ የሚባል ትስስር የሚመሰረት ሊመስለን ይችላል። አዲስ እናት የሆንሽ እህቴ በጣም ትልቅ ነገር እያደረግሽ ነው። ጀግና ነሽ። አንድ ጣትሽን እንኳን ለማንቀሳቀስ የማያስችል ድካም ቢጫጫንሽ ለልጅሽ ግን አትሰንፊ። ሃይ ቤት እባላለሁ። የ3 ወንድ ልጆች እናት ነኝ። ነገር ግን ከ2 ዓመት ከ4 ወር በፊት ሁሉንም በትክክል ለማድረግ የምትታገል ምንም የማታውቅ ግራ የገባት አዲስ እናት ነበርኩኝ። እናት ከመሆኔ በፊት በተመሳሳይ ሰዓት በፍርሃት፣ በደስታ፣ በማመስገን፣ ባለማመን ላለቅስ እችላለሁ ብዬ አንድም ቀን አስቤ አላውቅም ነበር። ለመጀመሪያ ጊዜ እናት ለሆናችሁና በቅርቡ እናት ለምትሆኑ ነፍሰ ጡር እህቶቼ ይሄ ቪዲዮ ለእናንተ ነው። ዛሬ ለእናንተ ሼር የማደርጋችሁ የዛኔ ሁሉም ነገር ግራ በገባኝ ወቅት አዲስ እናት ስለመሆንና አጠቃላይ ሊኖር ስለሚችለው የስሜት መለዋወጥ የሆነ ሰው ባወራኝ በነገረኝ ኖሮ ብዬ የማስባቸውን ነገሮች ነው። እንጀምር። የመጀመሪያው ከልጅሽ ጋር ወዲያውኑ ጠንካራ የሆነ ቦንድ ወይም ደግሞ ትስስር ላትመሰርቺ ትችያለሽ። ኮምፕሊትሊ ኖርማል ነው። ፊልሞች ላይ የሚሆን በተለያየ አጋጣሚ የምናያቸው ቪዲዮዎች ላይ እንዲሁም ሰዎች ሲያወሩ አጠቃላይ የሚመስለው ምንድነው ልጅ በተወለደ ቅጽበት ከእናቱ ጋር በጣም ጠንካራ የሚባል ትስስር የሚመሰረት ሊመስለን ይችላል። ነገር ግን አንዳንድ ጊዜ ያ ላይፈጠር ይችላል። ከልጃችን ጋር የሚኖረን አታችመንት ቀስ እያለ በራሱ ጊዜ የሚመጣ ሊሆን ይችላል። በወለድንበት ቅጽበት ወይም ደግሞ በመጀመሪያዎቹ ወራት ራሱ ያ ስሜት ላይሰማን ይችላል። ስለዚህ የመጥፎ እናት የመሆን መገለጫ ወይም ደግሞ ምልክት አይደለም፣ ኖርማል ነው ብለን መቀበል አለብን። ኃላፊነታችንን እየተወጣ ልጃችንን በደንብ ቴክ ኬር እያደረግን በራሱ ጊዜ እየቀነሰ የሚመጣ ስሜት መሆኑን አምነን መቀበል ይኖርብናል። ሁለተኛው ደግሞ ብቁ ያለመሆን ስሜት ሊሰማሽ ይችላል። እርጉዝ እያለሽ ስለ እናትነት የሚያስረዱ በጣም በርካታ መጽሐፍት ልታነቢ ትችያለሽ፣ ቪዲዮዎች ልትመለከቺ ትችያለሽ፣ ብዙ ነገር። ነገር ግን ልጅሽን በታቀፍሽ ቅጽበት እነዛ ሁሉ ነገሮች ትርጉም ሊያጡብሽ ይችላሉ። ያው ቲዮሪና ፕራክቲስ ስለሚለያይ ማለት ነው። እና ልጅሽን እየጎዳሽ ያለሽ አይነት ያልቻልሽበት ሌላ እናት ብትሆን ኖሮ በተቻለ መንገድ ይህን ልጅ ቴክ ኬር ወይም ይህችን ልጅ ቴክ ኬር ልታደርጋት ትችል ነበር ብለሽ ልታስቢ ሁሉ ትችያለሽ። ብቁ ያለመሆን ስሜት ሊሰማሽ ይችላል። and that's completely normal too። ምክንያቱም እናት መሆን ማለት በጣም ከባድ ኃላፊነት ነው። ከዛ ቀደም ለራሳችን ነበር የምናስበው። አሁን እኛ ላይ ዲፔንድ ያደረገ የኛን ማብላት የሚጠብቅ የኛን ማጠጣት የሚጠብቅ ልብስ መቀየር ብቻ ሁሉንም ነገር ከኛ እንዲደረግለት የሚጠብቅ አዲስ ፍጡር ነው ወደዚህ ምድር ያመጣ ነውና የነበርንበትን ነገር ሼክ ሊያረግብን ይችላል። ሆዳችን ውስጥ እያለ እንደጠበቅነው አይነት ይሄ በጣም ሮማንቲሳይዝ እንደምናደርገው አይነት ነገር ሊያጋጥመን ይችላል። እውነታው ከዛ የተወሰነ ስለሚለይ ማለት ነው። ምክንያቱም እናትነት ውስጥ ኃላፊነት አለ፣ ሰልፍለስ መሆን አለ፣ ራስን አሳልፎ መስጠት አለ። ስለዚህ በራሱ ጊዜ ቀስ እያልሽ የምትማሪው ነገር እንደሆነ በማመን ለራስሽ ጊዜ ስጪና ውለታ ዋይለት። ሶስተኛው ሰውነትሽ ሊቋቋመው የማይችል አይነት ከባድ ድካም ይሰማሻል። ይሄ ሊሰማሽ ይችላል ራሱ አይደለም፣ ይሰማሻል። ልጅ መውለድ ቀላል ነገር አይደለም። ሊትራሊ ካንቺ ስጋና ደም ነው አዲስ ፍጡር ፎርም የምታደርጊው። ያ ማለት ደግሞ ካንቺ ምን ያህል ብዙ ነገሮችን ድሬን ሊያደርግ እንደሚችል መገንዘብ አለብሽ። ምንም የሚል ጥናት አንብቤያለሁ። አንዲት ሴት ከእርግዝና በፊት ወደ ነበራት አቋም ለመመለስ ፊዚካሊ ማለት ነው 2 ዓመት በትንሹ 2 ዓመት ይፈጅባታል። ይሄ ማለት እንግዲህ አስቡት ልጅ ወልደን 2 ዓመት እስከሚሆነው ድረስ እኛ የቀድሞ እኛን አይደለንም። የሚያሳየው በጣም ብዙ ነገራችን ድሬን እንደሚደረግ ነው። ለራሳችን ጊዜ መስጠት አለብን። በጣም ትልቅ ድካም ሊሰማን ይችላል። ቀድመሽ የምታውቂው ድካም አይደለም። ውስጥሽ ያለው ኃይልና ጉልበት የተሟጠጠና ምንም ያልቀረ አይነት ስሜት ሊሰማሽ ይችላል። በአካልም በስሜትም በስነልቦና በጣም ልትደክሚ ትችያለሽ። ነገር ግን አንድ ሚስጥር የሚገለጥልሻል። ቀድሞ እንዳለሽ እንኳን የማታውቂው ጥንካሬ በዚህ ጊዜ ይመጣል። የፈለገ ቢደክምሽ፣ የፈለገ አንድ ጣትሽን እንኳን ለማንቀሳቀስ የማያስችል ድካም ቢጫጫንሽ ለልጅሽ ግን አትሰንፊም። እንዴ እንደዚህ ጠንካራ ነኝ እንዴ እንደዚህ ማድረግ እችላለሁ እንዴ እስክትይ ድረስ ለልጅሽ ራስሽን አሳልፈሽ ስትሰጪ አደርጋለሁ ብለሽ የማታስቢውን ነገር ስታደርጊ ራስሽን ታገኘዋለሽ። አራተኛው ሰውነትሽ በጣም ሊቀየርና ሊያስደነግጥሽ ይችላል። በአብዛኛው 9 ወር እንደኔ ደግሞ ከሆናችሁ 7 ወር ነው እንግዲህ ነፍሰ ጡር ሆነን የምንቆየው አይደለም። ስለዚህ 7 ወር ሙሉ ወይ 9 ወር ሙሉ ልጅ ይዞ ልጅ ተሸክሞ የነበረ ሆድ ልጃችንን እንደወለድን ወደ ቦታው ወዲያው ይመለሳል ብለን በፍጹም አጠብቁ። ልጅ ወልደንም ነፍሰ ጡር ልንመስል እንችላለን። ያ
መቼ ነው የሚጎለው ይሄ ሆድ እንዴ አልወለድሽም እንዴ ልንባል ሁሉ እንችላለን። that's completely normal። ወደ ቦታው እስኪመለስ ድረስ ሆዳችን ጊዜ ሊፈጅ ይችላል። እኔ ፐርሰናሊ የማስበው ምንድነው ለተወሰነ ጊዜ ያው መቼስ ወድም ፈቅደን ያመጣ ነው ፍጡር ነው አይደለ ልጅ ማለት። ስለዚህ ለተወሰነ ጊዜ ስለ ሰውነታችን ስለ ውበታችን መጨነቅ አቁመን ያው ራሳችንን እንጣል ማለት አይደለም፣ ግን ለተወሰነ በተለይ ልጃችን በጣም የኛን ተወሰኑ ጊዜያት የልጃችን የኛን ፕሬዘንስ በጣም ይፈልጋል፣ የኛን ያልተከፋፈለ አቴንሽን ማለት ነው። ሶ ሰልፍ ኬሩን እንትወ ማለት ሳይሆን ግን ወይ ወፈርኩኝ ወይ የሚለውን ነገር ወደ ጎን አድርገን ራሳችንን መገንባቱ ላይ ለልጃችንም መትረፉ ላይ ፎከስ ማድረግ አለብን። ከዛ በኋላ ትንሽ ጠንከር ካልን በኋላ ምናልባት ከአንድ ዓመት በኋላ ኢን ማይ ኦፒኒየን ወደ ራሳችን መመለስ እንችላለን፣ አለመከገባችን ማየት እንችላለን። አለበለዚያ ግን ብዙ ነገር ጭንቅላታችን እንዲያስተናግድ እንገፋፋውና አንዱንም ሳናደርግ እንቀራለን። ፖስትፓርተም ዲፕሬሽን ወይም ደግሞ ከወሊድ በኋላ የሚፈጠር ድባቴ ሊያጋጥምሽ ይችላል። ሁሉም ነገር ከልክ ሲያልፍ ለራሳችን ይታወቀናል አይደለ? መግቢያ ላይ እንዳልኩት በተለያየ ምክንያት ኢሞሽናል ልንሆን እንችላለን፣ ልናለቅስ እንችላለን። ነገር ግን ከምንስቅበት ሰዓት የምናለቅስበት ከበለጠ ልጃችንን እንደ ስራ መቁጠር ከጀመርን ከዛም ማለፍ ሲል ደግሞ ልጃችንን መጉዳት የመሰለ መጥፎ ሀሳቦች ወደ አእምሯችን የሚመጣ ከሆነ ፖስትፓርተም ዲፕሬሽን ሊሆን ስለሚችል ወዲያውኑ የስነ ልቦና ባለሙያ ማማከር ወይም ደግሞ ይረዳኛል ብለሽ ለምታስቢው ሰው ገልጸሽ ማውራት እያለፍሽ ያለሽበትን ነገር በጣም ሊረዳሽ ይችላል ብዬ አስባለሁ። ግን ከላይ ጠቀስኳቸው አይነት ስሜቶች የሚሰሙሽ ከሆነ በፍጹም ችላ ባትያቸው እመክራለሁ። እናት መሆን ፈጣሪ እንዴት እንዳመነን እንዴት እንደወደደን የምናይበት ክስተት ነው። ነገር ግን ብቻውን አይመጣም። ውድ ነገር ሁል ጊዜ ከባድ ኃላፊነት አለው አይደለ? ስለዚህ እናትነትን በጣም ትልቅ ኃላፊነት ያለው ከባድ ስራ የሚጠይቅ ሰልፍለስ መሆንን የሚፈልግ ውድ ነገር ከመሆኑ ጎን ለጎን በጣም ትልቅ ኃላፊነት ነው። በጣም ትልቅ ስራ ይጠይቃል። ምናልባት ማንም ካልነገረሽ አዲስ እናት የሆንሽ እህቴ በጣም ትልቅ ነገር እያደረግሽ ነው። ጀግና ነሽ። ይሄ ለየትኛውም እናት ከባድ የሆነውን ወቅት በጀግንነት እየተወጣሽ እንዳለሽ ልነግርሽ ፈልጋለሁ። ብታለቅሺ፣ ቢከፋሽ፣ ያለሽበት ሁኔታ ቢከብድሽ፣ የሚረዳሽ ሰው በዙሪያሽ ያለ ባይመስልሽም እንኳን በጣም ትልቅ ስራ እየሰራሽ ነው ያለሽው። ጀግና ነሽ። ይሄንን ለራስሽ ደጋግመሽ ንገሪው። ደስታሽን ደግሞ በልጅሽ እድገት ውስጥ ሳይዘገይ ወዲያውኑ ታይዋለሽ። ምክንያቱም የልጆች እድገት ወዲያው ነው። ዛሬ አይተናቸው ነገ ሌላ ናቸው። እድገታቸው በጣም ፈጣን ነው። አዲስ እናቶች ከወለዳችሁ ስንት ጊዜ እንደሆናችሁ እንዲሁም ደግሞ ነፍሰ ጡሮች ከሆናችሁ ለመውለድ ስንት ወር እንደቀራችሁ ኮሜንት አድርጉልኝ፣ እናውራ። ሰብስክራይብ ማድረግም እንዳትረሱ። ኔክስት ታይም በሌላ ቪዲዮ አገኛችኋለሁ። ባይ ባይ።